ሰላም ሰላም ወገኖቼ ዛሬ የምናየው ኮር ኮንሰፕትስ ኦፍ አርቲፊሻል ኢንተሊጀንስን እናያለን። ኮር ኮንሰፕት ኦፍ አርቲፊሻል ኢንተሊጀንስ እነማን ናቸው የሚለውን ስናይ ማሽን ለርኒንግ አለ፣ ዲፕ ለርኒንግ፣ ናቹራል ላንጉዌጅ ፕሮሰሲንግ እና ኮምፒውተር ቪዥን ናቸው። እነዚህ የአርቲፊሻል ኢንተሊጀንስ ኮር ኮንሰፕቶች ናቸው። ስለዚህ የመጀመሪያውን ስናይ ማሽን ለርኒንግ ምንድን ነው የሚለውን ስናይ Machine learning allows machines to learn from data without explicit programming. ይህ ማለት it allow machine to learn from data ከዴታ ማሽኑ እንዲማር ያደርጋል። without explicit programming ሲባል ሙሉ በሙሉ እያንዳንዱ ነገር ለምሳሌ የሚሰራውን ታስክ ሙሉ በሙሉ በኮድ ሳይጽፍ ማሽኑ ጀስት እንዲማር የሚያደርግበት ትንሽ ኮድ በመጻፍ የሚሰራ ነው። ጀስት ማሽን ለርኒንግ ማለት ነው። እንደምሳሌ ሄርት ዲዚዝ አለ አይደል? የልብ በሽታ። ለምሳሌ የልብ በሽታ አንድ ሰው ላይ ልብ በሽታ አለው ብለን ለማለት የተለያዩ እንደ ሐኪሞች የሚወስዱበት የተለያዩ አትሪቢዩቶች አይነት አለ። አንደኛው እድሜ፣ ሁለተኛው የጾታ፣ ሶስተኛው ደግሞ የልብ በሽታ አይነት፣ የልብ ምት አይነት፣ ቸስት ፔን ታይፕ አለ፣ ብለድ ፕሬሸር አለ፣ ኮሌስትሮል እና ሄርት ሬት፣ የተለያዩ ነገሮች አሉ አትሪቢዩቶች የሚወስዱት እነሱ። ስለዚህ እነዛ አትሪቢዩቶቹን ጀስት ለምሳሌ እናስብና ማሽን ለርኒንግ ሳንጠቀም እንሰራለን ብንል ምንድነው የሚያስፈልገው? ኢፍ እድሜ ይሄ ከሆነ፣ ሴክስ ይሄ ከሆነ፣ ይሄ እንዲ ከሆነ በሽታ አለው ሚሊዮን ለመስራት ቴክስ በጣም ብዙ ፕሮግራም ነው የሚያስጽፈን። ነገር ግን ያን ፕሮግራም ሳንጽፍ ማሽኑ ጀስት እንዲማር ማድረግ ብቻ ነው። በትንሽ ኮድ እንዲማር ማድረግ። ከዛ በኋላ ማሽኑ ከዳታው ለምሳሌ ዴታውን መሰብሰብ ነው ከሆነ ሆስፒታል ዴታው የሄርት ዲዚዝ በሽታ ላይ ቤዝድ የሆነ ዴታ አለ። እንዲ ከሆነ ኖርማል፣ እንዲ ከሆነ ዲዚዝ ነው የሚለው ዴታዎች አሉ። እነዛን ዴታዎችን ምን ማድረግ? ማሽኑን ማስተማር። ያን ማሽኑ ሲማር ሙሉ በሙሉ ኮድ ሳንጽፍ ማሽኑ እንዲማር የሚያደርገው ትንሿን ኮድ እንጽፋለን። ያ ሲሆን ምንድነው የሚባለው? ማሽን ለርኒንግ ነው የሚባለው። ማሽኑን አስተማረን ነው። ስለዚህ ሌላው ኮር ኮንሰፕት ደግሞ ዲፕ ለርኒንግ ነው። ዲፕ ለርኒንግ ጀነራሊ የማሽን ለርኒንግ ሳብ ሴት ነው፣ ሳብ ፓርት ነው እና ሌላው ይህ ዲፕ ለርኒንግ ምንድነው የሚያደርገው? ዲፕ ለርኒንግ ዩዝስ አርቲፊሻል ኒውራል ኔትወርክ ፎር ሚሚኪንግ the structure and the function of human brain። ስለዚህ የሰው ልጅን አእምሮ ላይ ቤዝድ ሆኖ የሰው ልጅ አእምሮ እንዴት እንደሚሰራ ያ አእምሮ ላይ ቤዝድ ሆኖ የሚሰራ የአርቲፊሻል ኢንተሊጀንስ አይነት ነው ዲፕ ለርኒንግ። ስለዚህ እሱ የሚጠቀመው ራሱን የቻለ አርቲፊሻል ኒውራል ኔትወርክ የሚባል አለ። ያን ተጠቅሞ የሰውን አእምሮ ብሬን እንዴት እንደሚሰራ ያ ብሬን ላይ ቤዝድ ሆኖ የብሬኑ የሚሰራውን እንደ ብሬኑ የሚሰራ አይነት ነው ዲፕ ለርኒንግ ማለት ነው። ስለዚህ ይሄ ዲፕ ለርኒንግ የአርቲፊሻል ኢንተሊጀንስ ሳብሴት ነው። ሌላው ደግሞ ናቹራል ላንጉዌጅ ፕሮሰሲንግ ነው ሌላው ኮር ኮንሰፕት። ስለዚህ ናቹራል ላንጉዌጅ ፕሮሰሲንግ ምንድነው የሚያደርገው የሚለውን ስናይ NLP or natural language processing allows artificial intelligence systems to process, understand and generate human language። ስለዚህ ይህ ናቹራል ላንጉዌጅ ፕሮሰሲንግ ምንድነው የሚያደርገው? የሰውን ላንጉዌጅን ፕሮሴስ ማድረግ፣ አንደርስታንድ ማድረግ። የሰውን ላንጉዌጅ እንዲ ነው የሚለውን ፕሮሴስ አድርጎ አንደርስታንድ ማድረግ፣ ከዛ አንደርስታንድ አድርጎ ኔክስት ጀነሬት ማድረግ። ለምሳሌ ሮቦቶቹ አንዳንድ ነገሮች ስፒክ ላይክ ሁማን አይደል? እንደ ሰው ልጅ ስፒክ ያደርጋሉ። ስለዚህ ያ ማለት ምንድነው? የሰውን ላንጉዌጅ ፕሮሴስ አድርጎ የሰውን ላንጉዌጅ አንደርስታንድ አድርጎ። ለምሳሌ ሶፊያ የምትባለው ሮቦት የሆነ ጊዜ ሃይ ሶፊያ ሲል መልስ ትሰጣለች አይደል? ሃይ ሚለው ነው እኔም ሶፊያን የምጠራውን አንደርስታንድ አድርጋ የሁማን ላንጉዌጅ ለዛ መልስ ትሰጣለች። ስለዚህ NLP ያ ነው ማለት ነው። it is like teaching a computer to speak and understand our tongue። ስለዚህ ኮምፒውተርን ኦር ማሽንን ቲች ማድረግ፣ እኛ የምናወራው ላንጉዌጅን ቲች ማድረግ እና እኛ የምናወራውን ላንጉዌጅ አንደርስታንድ ማድረጉ ሂደቱ ወይም የኤአይ ኮር ኮንሰፕቱ ናቹራል ላንጉዌጅ ፕሮሰሲንግ ነው ማለት ነው።
ሌላው ኮምፒውተር ቪዥን ነው። ኮምፒውተር ቪዥን enables machines to interpret and analyze visual data from real world። ቪዥዋል ዴታ ሲባል ለምሳሌ ኢሜጅ አለ፣ ቪዲዮ አለ፣ ኦዲዮ አለ። እነዚህ ቪዥዋል የሆኑ ዴታዎችን ኮምፒውተሩ ጀስት ምን እንዲያደርግ ኢንተርፕሬት እና አናላይዝ እንዲያደርግ የሚያደርግበት የኤአይ ኮንሰፕቱ ምንድነው? ኮምፒውተር ቪዥን ነው የሚባለው። ስለዚህ ያ ማለት ኢት ላይክ ጊቪንግ ኮምፒውተር ለኮምፒውተሩ አይን መስጠት አስባችሁታል? ለኮምፒውተሩ ለማሽኑ አይን መስጠት ያክል ነው ይላል። ስለዚህ ይህ ኮምፒውተር ቪዥን ማለት ሪል ወርልድ ያለው የምናየውን ነገሮችን ወደ ፕሮሴስ የሚያደርግ ማለት ነው ኮምፒውተር ቪዥን። ስለዚህ ይሄ አንዱ የኤአይ ኮር ኮንሰፕት ነው ማለት ነው። ስለዚህ ቀጣይ ኤአይ ዩኒቨርሱን ስናይ ኤአይ ጀነራሊ ትልቁ ነገር ኤአይ ነው። ኤአይ ውስጥ ደግሞ ምንድነው? ኤአይ ላይ የተለያዩ ነገሮች አሉ። ኤአይ ላይ የምንሰራው እዚህ ጋር እንደምታዩት አርቲፊሻል የመጀመሪያው አርቲፊሻል ኢንተሊጀንስ ነው። አርቲፊሻል ኢንተሊጀንስ ውስጥ ሳብሴቱ ምንድነው? ማሽን ለርኒንግ ነው። ማሽን ለርኒንግ። ስለዚህ አርቲፊሻል ኢንተሊጀንስ ደግሞ እዚህ ጋር ምንድነው? አርቲፊሻል ኢንተሊጀንስ አይነቶች እዚህ ጋር ያሉት ነገር ሁሉ አርቲፊሻል ኢንተሊጀንስ ላይ የሚሰራ ናውሌጅ ሪፕሬዘንቴሽን፣ ስፒች ሪኮግኒሽን፣ ሰው የሚናገረው ሪኮግናይዝ ማድረግ፣ ኤአይ ኢቲክስ፣ ኮግኒቲቭ ኮምፒውቲንግ፣ ናቹራል ላንጉዌጅ ፕሮሴሲንግ አሁን ያየ ነው፣ ኤንኤልፒ፣ ኮምፒውተር ቪዥን የተለያዩ ነገሮች እዚህ ጋር ኤአይ ላይ አለ። ስለዚህ ኤአይ ውስጥ ደግሞ ሳብሴት ውስጥ ወደ ታች ስንወርድ ኤአይ ውስጥ ምን አለ? ማሽን ለርኒንግ አለ። ማሽን ለርኒንግ ውስጥ ደግሞ የተለያዩ ማሽን ለርኒንግ ላይ የምንሰራበት የተለያዩ ነገሮች አሉ። ማሽን ለርኒንግ ታይፖች አሉ። ሱፐርቫይዝድ፣ አንሱፐርቫይዝድ፣ ሴሚ ሱፐርቫይዝድ የሚባሉ ማሽን ለርኒንግ አይነቶች አሉ። እነዛ ውስጥ ደግሞ ክላስተሪንግ፣ ክላሲፊኬሽን፣ ሪግሬሽን የሚባሉ የተለያዩ ታስኮች አሉ እና እነዚህን ሁሉ የምንሰራበት ማሽን ለርኒንግ ላይ። ሌላው ደግሞ ኒውራል ኔትወርክ ማሽን ለርኒንግ ላይ ሌላው ሳብሴቱ ምንድነው? ከማሽን ለርኒንግ ኒውራል ኔትወርክ ይህ ደግሞ ኒውራል ኔትወርክ የተለያዩ ነገሮችን በውስጡ ይዟል። የተለያዩ ታስኮች ኒውራል ኔትወርክ ላይ የምንሰራበት አይነት ኮንቮሉሽናል ኒውራል ኔትወርክ ኢሜጅን ለመስራት ኢሜጅ ላይ ቤዝድ ሆኖ ኢሜጅ የሆነ ታስክ ላይ ለምሳሌ ዲዚዝ ክላሲፊኬሽን ከኢሜጅ ቤዝድ የሆነ ኢሜጅን ሪኮግናይዝ ለማድረግ የሚያገለግል ኒውራል ኔትወርክ አይነት አለ። ሌላው ላርጅ ሾርት ተርም ሜሞሪ አለ ኤልሲቲኤም። ይህ ማለት ደግሞ ናቹራል ላንጉዌጅን ፕሮሰስ ለማድረግ የሚያገለግል የኒውራል ኔትወርክ አይነቶች አሉ የተለያዩ። ሌላው ደግሞ ከኒውራል ኔትወርክ ሳብሴት ስናይ ዲፕ ለርኒንግ ነው። ስለዚህ ዲፕ ለርኒንግ የኒውራል ኔትወርክ ሳብሴት ነው። ስለዚህ ዲፕ ለርኒንግ ደግሞ ሚሚክ የሚያደርገው የሰውን ጭንቅላት ላይ ቤዝድ ሆኖ ነው። ያ ማለት የአርቲፊሻል ኒውራል ኔትወርክ ሳብሴት ሆኖ ዲፕሊ የሚሰራ ያ ማለት ዲፕ ራሱን የቻለ ሂድን ላየሮች አሉ ዲፕ ላየሮቹ። ስለዚህ እነዛን በውስጡ የያዘ ነው ዲፕ ለርኒንግ። ሌላው ደግሞ ጀነሬቲቭ አይ ለምሳሌ ቴክስት ጀነሬሽን ኦር ሳምቲንግ የሆነ ነገር ጀነሬሽን ብለን ስናወራ ኢሜጅ ጀነሬሽን፣ ቴክስት ጀነሬሽን፣ ኦዲዮ ጀነሬሽን ምናምን እነዚህ ሞዴሎች ሙሉ ጀነሬሽን ሞዴል ዲቨሎፕ የተደረጉ ዲፕ ለርኒንግ በመጠቀም ዲፕ ለርኒንግ ላይ ቤዝድ ሆኖ ነው ዲቨሎፕ የተደረጉ። ያ ዲቨሎፕ የተደረገው ሞዴሎቹን ለሰው ደግሞ ምንድነው አሁን ቴክስት ለምሳሌ ቻት ጂፒቲ ዲቨሎፕ ተደርጓል። ምንድነው ቴክስት ጀነሬት ያደርጋል። ስለዚህ እነዛን ሙሉ ይዟል። የኤአይ ዩኒቨርስ ይሄን ነው የሚመስለው። ስለዚህ ይሄን በደንብ እዩት። ከዛ በኋላ ጀስት በደንብ አንደርስታንድ ለማድረግ ሞክሩ። ምንድነው ያለው አርቲፊሻል ኢንተሊጀንስ ላይ ብዙ ጊዜ ምክንያቱም ያወዛግባል። ለምሳሌ ማሽን ለርኒንግ ነው ሲባል አርቲፊሻል ኢንተሊጀንስ ነው አንዱ ሲባል ምንድነው አርቲፊሻል ኢንተሊጀንስ ማሽን ለርኒንግ ምንድነው ልዩነቱ ምናምን የሚባለው ነገር ጀስት የተወሰነ ሂንት እንዳገኛችሁት አምናለሁ። ስለዚህ ይሄን በደንብ የዩኒቨርሱንም ማየት ትችላላችሁ እዩ። ስለዚህ ይህ ቪዲዮ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።